ዮናስ ልጁን አሳፈርኩት። እድሜ ለእናንተ ይኸው እያቃጠላችሁኝ እኮ ነው ማሬ። ዮናስ እድሜ ስንት ነው? 32 32 የት ነው የምትኖሩት? አዲስ አበባ። አዲስ አበባ። ኦኬ። ሃይማኖት ምንድን ነው? ኦርቶዶክስ። ኦኬ። ቁመት ስንት ነው ዮናስ? ከ79 ሜትር ከ79 ኦኬ። ስራ ምንድን ነው? የግል ስራዬ ነው የምሰራው። የግል ስራ። እሺ። ከዚህ በፊት አግብተህ ታውቃለህ ወይ? ልጅ አለ? አላገባውም፣ ልጅም የለኝም። እሺ። በትርፍ ሰዓት ወይም ሆቢ ምንድን ነው? ምን ማድረግ ያስደስታል? ስፒሪቹዋል ነገር ላይ ጠንካራ ብትሆን ከኔ ጋር ደስ ይለኛል። ባለቤቴ ነው። አንተ በትርፍ ሰዓት የተለያዩ ቦታዎች እንደዚህ ገዳማቶች ሰፖርት ታደርጋለሁ ምናምን። ጊዜን በእንደዛ ነው የማሳልፈው። ኦኬ። ማች የምታረጋት ሴት የኦርቶዶክስ እምነት ተከታይ አይደል? ኦርቶዶክስ እና ጠንካራ የሆነች ሃይማኖቷ ላይ እድሜዋ ከስንት እስከ ስንት? እድሜ ያን ያህል ማለት ልጅ አቱን እንጂ ኦልሞስት ከ25 ዓመት በላይ ከሆነች ኖርማል። ከ25 እስከ አንተ እድሜ ድረስ የእሷ ጥንካሬ ወስነዋል እንጂ ቢያንስ እንደው እስከ 34 ኖርማል እኮ። ሴት ልጅ ስትበልጥ ጥሩ ነው እንደውም አንዳንዴ። ኦኬ። እሺ። ከ25 እስከ 34 የት ሀገር የምትኖር? ኢትዮጵያ ቢሆን ደስ ይለኛል። ኦኬ። ሌላ ሀገር ትፈልጋለህ ወይስ ኢትዮጵያ? የለኝም። እንደው ለመኖር አብሮ ለመኖር አላማ ያላት ከሆነች የትም ትሆን ችግር የለም። ኦኬ። እሺ። አቋሟሳ ምን አይነት ሰው ደስ ይልሃል? ረጅም፣ አጭር፣ ቀጭን፣ ወፍራም? ፊዚካል ላይ ያን ያህል ብዙም ትኩረት አላረግም፣ ግን ይሄ በጣም ወፍራም ባትሆን። ኦኬ። ሰው መካከለኛ ሰውነት ያላት? መካከለኛ ቁመት ወይስ ረጅም? ቁመት አጭር አትሁን። በጣም ማለት ይሄ በጣም አጭር አትሁን። ሰው መካከለኛ ሰውነት፣ መካከለኛ ቁመት እንበለው። መካከለኛ ላይክ 165 ምናምን በላይ። ረጅም ብትሆን ችግር የለም ወይ ረጅም። ኦኬ። እሺ። ልጅ አንዳንድ ሲንግል ማሞች ስላሉ ልጅ ያላት ወይስ እናንተ ልጅ የሌላት ያላገባች ከዚህ በፊት? ይሄ ኑሮ ላይ ጠንካራ ትሁን እንጂ ልጅም ምንም ያን ያህል ማሳደግ የሚከብደኝ አይደለም።